إبراهيم عليه السلام أنت يادرغو الدعاء ولا تخزيني يوم يبعثون በሚቀሰቀሱበት ዕለት እንዳታዋርደኝ አደራህን የኔ ጌታ ሆይ አሉ ከዱዓዎቻቸው ውስጥ ቀጥሎ የመጣ ነው في سورة الشعراء يوم لا ينفع مال ولا بنون ገንዘብም ሆነ ወንድ ልጆች በማይጠቅሙበት ዕለት አደራ እንዳታዋርደኝ ጌታዬ ሆይ ምንም የማይጠቅምበት ዕለት ያን ዕለት إلا من أتى الله بقلب سليم በጤናማ ልብ የመጣ ሰው እንጂ የማይድንበት ዕለት بسم الله الرحمن الرحيم الحمد لله الذي أرسل رسوله بالهدى ودين الحق ليظهره على الدين كله وكفى بالله شهيدا وأشهد أن لا إله إلا الله وحده لا شريك له إقرارا به وتوحيدا وأشهد أن محمدا عبده ورسوله صلى الله عليه وعلى آله وصحبه وسلم تسليما مزيدا أما بعد فيا معاشر المسلمين عباد الله السلام عليكم ورحمة الله وبركاته إن شاء الله الله سبحانه وتعالى فقادك هنا የሊቃውንቶቻችንን የደጋጎቹን የታላላቆቹን የነሱን ምክር እየተመለከትን እያየን ዳሰሳ ያደረግን ነበር ምክንያቱም የነሱ ዳዕዋ የነሱ ምክር ቁርአንና ሐዲስን ስንነጋገር በቁጥር አንድ እንደ መባህ ወይንም ደግሞ እንደ ማጣፈጫ የሚሆን የነሱ ንግግር ባረከላሁ ፊኩም አለበለዚያ ከሐዲስና ከቁርአን አስተካክለን ወይም አብልጠነው አይደለም ላ ነገር ግን ከልብ ይወጣ ልብ ይደርሳል ልብ ይገባልና ከነዚህ ከታላላቅ ሊቃውንቶች የሚመጣ ምክር እነሱ ጨምቀው እነሱ አይተው ተመልክተው የሚሰጡን ምክር እጅግ ውብ እና የሚጣፍጥ የሚማርክ የሆነ ነው እና ከነዚህ ከታላላቅ ሊቃውንቶች ውስጥ አንዱ ኢማም ኢብኑል ቀይም ናቸው እንደሚታወቀው በንግግር ገለጻ ችሎታቸው እንደዚሁም ነገራቶችን እስቲንባጥ አድርገው በማቅረብ እይታቸው ምልከታቸው አረፍተ ነገር አጠቃቀማቸው ሁሉ እጅግ በጣም የሚማርክ ነው ይሄ የታወቀ ነው ዑለማ ሁሉ ይማርክባቸዋል በገለጻቸው ማለት ነው ኢማም ኢብኑል ቀይም ረሂመሁላሁ ተዓላ አንድ ያሉን ነገር አለ ምን አሉ فهذا القلب السليم قال الإمام ابن القيم رحمه الله تعالى فهذا القلب السليم في جنة معجلة في الدنيا وفي جنة في البرزخ وفي الجنة يوم المعاد ولا تتم له سلامته مطلقا حتى يسلم من 5 أشياء من شرك يناقض التوحيد وبدعة تخالف السنة وشهوة تخالف الأمر وغفلة تناقض الذكر وهاوى يناقض التجريد والإخلاص يلاله رحمه الله تعالى الله يزن الله تشوفنا من قالوا اندهال هذا القلب السليم يهتئنا ما لب توحيد نيزو سنة نيزو طاعون نيزو يمتع إنما لب يالتمم لب የሙናፊቅ የካፊር ልብ ያልሆነ ልብ የአማኝ ልብ የአቂዳ ሰው ልብ ቀልበን ሰሊም في جنة معجلة في الدنيا ዱንያ ላይ ፈጣን ወገነት ውስጥ እየኖረ ነው አሉ ደስተኛ ፏ ብሎ ነው የሚኖረው ፏ ብሎ ምክንያቱም ቀልበ ሰሊም እንዲህ ብለው ታላቁ ነቢ ኢብራሂም አለይሂ ሰላም አንዲት ያደረጉት ዱዓ አለ ولا تخزني يوم يبعثون በሚቀሰቀሱበት ዕለት እንዳታዋርደኝ አደራህን የኔ ጌታ ሆይ አሉ ከዱዓዎቻቸው ውስጥ ቀጥሎ የመጣ ነው في سورة الشعراء يوم لا ينفع مال ولا بنون ገንዘብም ሆነ ወንድ ልጆች በማይጠቅሙበት ዕለት አደራ እንዳታዋርደኝ ጌታዬ ሆይ ምንም የማይጠቅምበት ዕለት ያን ዕለት إلا من أتى الله بقلب سليم በጤናማ ልብ የመጣ ሰው እንጂ የማይድንበት ዕለት ገንዘብም ሆነ ወንድ ልጅ በማይጠቅምበት ዕለት የዛን ዕለት እንዳታዋርደኝ ጌታዬ አደራ ቀልበን ሰሊም ምንድነው ቀልበን ሰሊም የአማኝ ሰው ልብ ነው يقول سعيد بن المسيب رحمه الله تعالى القلب السليم هو الصحيح ጤናማ ልብ ማለት ነው وهو قلب المؤمن የአማኝ ልብ ነው እሱ ደግሞ የካፊር ልብ የሙናፊቅ ልብ በሽተኛ ነው ስለዚህ ቀልበን ሰሊም አንተ ስጠኝ አንተ የቀልበን ሰሊም ባለቤት አድርገኝ ያ አላህ ቀልበን ሰሊም ይዞ የሄደ ጌታው ዘንድ የተገናኘ ጤናማ ልብን ይዞ የሄደ የአቂዳ ልብ የጧዓ ልብ እንደዚህ አይነት ልቦና ይዞ የሄደ ሰው ሽልማቱ እጅግ በጣም ደስ የሚል የሽልማት ባለቤት ይሆናል ይሄ في الدنيا قبل الآخرة راسه جنة ውስጥ ነው የሚኖረው ቀልበን ሰሊም ያለው ሰው أو من ይላሉ መሰላችሁ هذا القلب السليم ዋሉ ይጤናማ ልብ አሉ في جنة معجلة في الدنيا ወደ ኢማም ኢብኑ القيم ንግግር ስመጣላችሁ ዱንያ ላይ ፈጣን ወገነት ውስጥ ነው ያለው ደስተኛ ነው
ደስተኛ ነው እዚህ ዱንያ ውስጥ ደስተኛ ነው وفي جنة في البرزخ ቀብር ውስጥም ሲገባ የራሱ ገነት አለ እዛም የጀነት ማዓዛዋ ይመጣለታል ደስ የሚለው አጫዋች አለው በጭርታውን የሚያስወግድለታል መልካም ስራው ስለዚህ እዚህም ገነት ነው ቀብርም ገነት ነው وفي الجنة يوم المعاد ዋናው ገነት ውስጥ ደግሞ ይገባል የቀጠሮው ዕለት መቼ يوم القيامة ፍርድ ከተሰጠ በኋላ ስለዚህ ገነት ውስጥ ነው ያለው ማን ቀልበን ሰሊም ያለው ሰው ጤናማ ልብ ያለው ሰው ለዚህ እኮ ነው ሸይኹል እስላም ኢብኑ ተይሚያ ረሂመሁላሁ ተዓላ እንዲህ ይላሉ إن في الدنيا جنة من لم يدخلها لم يدخل جنة الآخرة እዚህ ዱንያ ላይ ራሱ ገነት አለች አሉ ገነት يا الله سبحانه وتعالى በአላህ ጭርታህ መወገዱ ለኢላህ ያሉን ጌታ መውደድህ እሱ ያዘዘህን መስራትህ እሱ በፈለገህ ላይ መገኘትህ ይሄ ላንተ ደስታን ይፈጥርልሃል እዚህ ራሱ እንደው እንባህ የሚመጣበት የደስ ከሐሴትነት የተነሳ እንደዚህ አይነት ይቀምሳሉ እኮ ታላላቆች ደስ ይላቸዋል ዒባዳ ፈጽም ደስ ይላቸዋል ቀርተው ደስ ይላቸው የተረጋጋ ህይወት ነው የሚኖረው እዚህ ጀነት አለ ዱንያ ውስጥ ያችን ጀነት ያልገባ አኸራውን ጀነት አይገባም እዚህ በጧዓ ውስጥ ነው ለዚህ እኮ ነው بعض السلف ምን ይሉ ነበር لو علم الملوك وابناء الملوك ما نحن فيه من الفرح في ديننا لجلدنا بالسيوف او كما قالوا እኛ ንጉሶችና የንጉስ ልጆች ሁሉ በእጃቸው ሁሉ በደጃቸው የሆነ የፈለጉትን በፈለጉት ሰዓት የመብላት የመጠጣት አቅም ያላቸው አገር የሚመሩ ህዝብን የሚመሩ የስልጣንን መንበረ ስልጣንን የተቆጣጠሩ እነዛ አካላቶች እኛ በዲናችን የምንደሰትበትን ደስታ ልባችን ውስጥ ያለውን ሐሴት ቢያውቁ ኖሮ ያንን ለመንጠቅና ወደ ራሳቸው ንብረት ለማድረግና እነሱ እንዲደሰቱ ሰይፍ ተማዘው ጦርነት ይከፍቱብን ነበር ይሳያየፉን ነበር አሉ ሰይፍ ይከፍቱብን ነበር ግን ልባችን ውስጥ ነው አያዩትምና ለጃለዱና ቢሱ ይፋሉ እንደዚህ አይነት ደስታ አለ ዑለማዎች ዑባድ العباد والصالحون ደጋጎች وكذلك المجاهدون مجاهدون في سبيل الله አሉ ዱዓቶች እነዚህ ሁሉ እኮ በደስታ ውስጥ ነው ያሉት ደስታ በብር አትገዛው ደስታ በገንዘብ አትገዛው ደስታ ባህር ዳርቻ ሄደህ አታገኘው ደስታ በቢሊየን በትሪሊየን ዶላር አይሸመትም ደስታ የሚሸጥበት ተራ የለም إلا في المساجد في عبادة الله عز وجل في طاعة الله في السنة في العقيدة በመማር ካልሆነ በስተቀር እንጂ ደስታን አታገኘው ቆንጆ ሴት በማግባት ደስታን አታገኘው ቆነጃጅ ልጆች በመውለድ ደስታን አታገኘው የገንዘብ ባለቤት በመሆን አንተ መኪና እንደ ቲሸርት እንደ እርገንዱ እንደ ጫማ ብትቀያየር ደስታን አታገኘው ስንት ባለሀብት ደስታ ርቆታል ስንቱ ባለሀብት በሽተኛ ሆኗል ልቡ በሽተኛ ተክለ ሰውነቱ ብቻ ሳይሆን የውስጡ ማንነቱ በሽተኛ ሆኗል በነገር በምኑ ቡትቶ ነው የምትሆነው ስለዚህ ደስታ من عمل صالحا من ذكر أو أنثى وهو مؤمن فلنحيينه حياة طيبة ولنجزينهم أجرهم بأحسن ما كانوا يعملون لا يجلو كده عماي هنا ملكام سرا يسرا كوندم كسيتم ملكام يوتننا نور لنا في الدنيا قبل الآخرة آخر دمو لنجزينهم أجرهم بأحسن ما كانوا يعملون ሲሰሩት በነበረው መልካም ስራ ጥሩ ምንዳቸውን እንሰጣቸዋለን አለ በአማረ መልኩ ይሄን ብሏል ስለዚህ እኒ ታላቅ የእስላም ሊቅ ይችን የጠቆሙ እና እንደሃሉ እዚህ ዱንያም ላይ ገነት ውስጥ ነው وفي البرزخ جنة وسطنا وفي الجنة وأنه جنة دموع يوم المعاد يقبل ولا تتم له سلامته قلبا سليمنته أي مالا مطلق أنالو اسكمت حتى يسلم من 5 أشياء طرق قلبا سليم لما دي كامست نجر مسؤوليات አለበት ሰውየው ያዙ በደንብ አድርጋችሁ ከአምስት ነገር ነፃ መሆን አለበት አንደኛ ምን ሽርክ يناقض التوحيد ከተውሂድን የሚጻረርን ሽርክ ከሱ ነፃ መሆን አለበት ቀልበን ሰሊም ለማለት ሽርክ እየሰራ ቀልበን ሰሊምነት የለም እንጅሩ አይታሰብም ይሄ አንድ ሁለተኛ ወቢድዓት ወሚን ቢድዓት تخالف السنه ሱናን የነብዩን መንገድ ጎዳና ከሚቃረን ከምትጻረረዋ ቢድዓ መጥፈሊጥ ነገር ነፃ መሆን አለበት ሁለት ሶስተኛ ወሸህወትን تخالف الامر የጌታችን አላህ Subhanahu Wa Ta'ala ትእዛዝ የሚቃረን የሆነን ስሜት ውስጣዊ ፍላጎት ከዛ ነፃ መሆን አለበት ሶስት አራተኛ ወገፍለትን ከመዘንጋት ነፃ መሆን አለበት ከዝንጋቴ تناقض الذكر አላህን ማስታወስ ወይንም ذكر سبحان الله الحمد لله ولا اله الا الله الله اكبر እያል ከመዝከር ከመዘንጋት ነፃ መሆን አለበት አራት ከመዘንጋት ነፃ መሆን አምስተኛ ወሃወል ከልብ ዝንባሌ ከስሜት ዝንባሌ يناقض التجريد والإخلاص
ጽድት ከማለት የኢኽላስ ሰው ከመሆንና ነፃ ሆነ ዲንህን ከመከተል የሰው ተከታይ ከመሆንና ወከዛሊከ በነፃነት በአእምሮህ አሳቢ ኢኽላስ ያለ በምትሰራው ስራ ላይ ይሄንን የሚጻረር የሆነው ልቦለድ ከሚባለው ነፃ መሆን አለበት። ስለዚህ ከአምስት ነገር ነፃ መሆን አለበት። ከሽርክ፣ ከቢድዓ፣ ከመጤፈሊጥ፣ ከስሜት፣ ከመዘንጋት፣ ከልብ ከመጥፎ ከቢድዓ ዝንባሌ፣ ከሽርክያ ዝንባሌ ከነዚህ ነፃ መሆን አለበት። አንተ እነዚህ ከነዚህ ነፃ ከሆነ ቀልበን ሰሊም ማለት ይሄ ነው። ቀልበን ሰሊም ያለው ሰው ደግሞ هو في جنة في الدنيا في جنة معجلة في الدنيا وفي جنة في البرزخ وفي الجنة الجنة وفي الجنة يوم المعاد دنيا ملاي جنة وسطنا قبر مست جنة وسطنا وفي الجنة وأنا وجنة تواك وجنة وسط يقبل يوم المعاد يلعب ስለዚህ በዚህ መልክ ነው ቀልበን ሰሊምን በዚህ እናዘጋጀውና ፏን በል ነው። ባረከላሁ ፊኩም። ሰላም አለይኩም ወራህመቱላሂ ወበረካቱ።